ስለዚህ ማታውቂኝ ሆነ አብረሽ ምን ሰራለሽ? እየታግኝታት ነው። አንቺ አፍሽን አትክፈቺ። ሰላም ጋይስ፣ ዛሬ አንቨርሳሪያችን ነውና አንቨርሳሪያችንን እናከብራለን። ቃል እየመጣ ነው፣ እኛ ቤት ነው የምናከብረው እና እኔ ደግሞ እነዚህን ፊኛዎች በጥስጥስ አድርጌ ጠረጴዛ ላይ አስቀምጬ እጠብቀዋለሁ። ከዛ በኋላ ምን እለዋለሁ መሰላችሁ? ትናንትና ማታ ከማን ጋር ነበርክ ብዬ እሳት ለብሼ ሳጎርሼ እጠብቀዋለሁ። በእርግጥ ትናንትና ከኔ ጋር ነበር። ከዛ ከኔ ጋር ከተለያየ በኋላ ከማን ጋር ነበርክ ሃና ማለች እለዋለሁ። ምን እንደሚል እናያለን። እስኪ እነዚህ በደንብ እንቆራርጣቸው። መቀሱ አይቆርጥም እንደዚህ። እሺ በቃ ለማንኛውም ሰብስክራይብ ያረጋችሁ ላይክ ያረጋችሁ አብራችሁን ቆዩ። እወዳችኋለሁ። የኔናት ምንሽ ወይ በእናትህ ምን ሆነሽ ነው? ወይ በቃ ምንድነው? ፊኛውን እንኳን ለፍተሽ አትጠብቂኝም እንዴ? በዛሬ ልብስሽ የት አለ? አልፈልግም መልበስ። ምን ማለት ነው? አልፈለኩም መልበስ። በቃ ምን ሆነሽ ነው? በቃ መልበስ አልፈለኩም እኮ ምን ሆነሽ ነው? አይቱ በቃ ምን መነጋገር አልፈልግም። እሺ አሁን ፊኛውን አንፋኔ እንዴ አዲስ አይደለም የገዛ ነው ፊኛው። ምን አድርገሽ ነው እንደዚህ ነው? ቆራርጬው በጣጥሽው ማክበር ያስፈልጋል። ሲጀምር 3 አመት ብሎኛል። ቆይ ምንድነው እሱ? ለምን ነው እሱ ማታ ከማን ጋር ነበር? ከማን ጋር ነበርኩ? ካንቺ ጋር እንዴ ነበርኩት ማታ። ከኔ ጋር ከተለያየ በኋላ ከማን ጋር ነበር? ከማን ጋር ሆንኩኝ? ምንም መካድ አይጠበቅብህም። እኔ ሰምቻለሁ። ምንድነው መከደው? በቃ ከማን ጋር እንደነበርክ በስነ ስርዓት በግልጽ ነገረኝ። የምትነግረኝ ከሆነ አንቨርሳሪያችን ትላለህ። እዚህ ለማክበር ትመጣለህ ደግሞ ማታ ከማንም ጋር ወለ ምንድነው የምትወሩ? እያወራሽ ያለሽውን ግን ታውቂዋለሽ? አዎ ማታ ከማንም ጋር ቆይታ አሁን አንቨርሳሪ ለማክበር አይነን በጫበት ትመጣለህ። ከማን ጋር? ቆይ ማን ነው እንደዚህ ያለሽ? ማንም ቢለኝ አርጋዋለ የምታመን ያየሁትን ነገር ነው እንግዲህ እየነገርካለሁ። የት ነው ያየሽው? ሄደሻል እኮ ወደ ቤትሽ አይደል እንዴ? ሻኝቼሻል ነበር እንዴ ተመለስኩት? እኔም ወደ ቤቴ ነው የሄድኩት አይደል እንዴ? ምን አውቃለሁ ወደ ቤት ሄደ። ወደ ቤት አልካ። እሺ ቆይ ሃና ማንስ ሲጀምር ማነች ሃና? አንቺ ልጅ ግን ደህና አይደለሽም እንዴ? ሲጀምር እያየሽኝ ነው። ድሮም ልክ ደኝ እንደምታስብ አውቃለሁ።